ባይዘው ያላመነ ሰው ስለ ስራ አይጠየቅም። በቤተ ክርስቲያናችን ያመኑትን ይሰበስባቸውና ምን ያደርጋል? ያበሉትን፣ ያጠጡትን፣ ያለበሱትን፣ የታመመ የጠየቁትን ወደ ገነት ወደ ዘላለም ሕይወት፣ ያላበሉትን፣ ያላጠጡትን፣ የታመመ ያልጠየቁትን፣ የታረዘ ያላለበሱትን ደግሞ ወደ ገሃነም ሂዱ ይላቸዋል። ባይዘው ሰው ካላመነ እደግመዋለሁ ስራ አይጠየቅም። በዮሐንስ ወንጌል ላይ ምን ይላል? በልጁ በሚያምን አይፈረድበትም፣ በልጁ በማያምን በልጁ ስላላመነ አሁን ተፈርዶበታል ይላል። ስለዚህ ያላመነ ሰው የተፈረደበት ነው። አበላ አላበላ፣ ህግ ፈጸምክ አልፈጸምክም፣ ተገረዝክ አልተገረዝክም፣ ተጠመቅ አልተጠመቅ፣ እንደዛ አይባልም ያላመነ ሰው። ስለዚህ ሰው ሳያምን ይህን ጥያቄ ይጠየቃል። ጠበቃ አለኝ ብሏል ወንድማችን። ኦብቪየስሊ ጠበቃ ይሉናል። ምዕራፍ 1 ላይ ግን ቀድሞ ምን ብሎ ተናግሮ ነው የሚለው ነገር ግልጽ ነው። ቀድሞ ምን ብሎ የተናገረው? ይሄን ላንብብና ልዝጋ። ጌታ ኢየሱስ ጠበቃ ነው ሲባል ከምን አንጻር ነው? እንደው ችግር የለው ኃጢአት ስሩ ችግር የለም አይልም። ግን ብንሰራ የምድራዊ ጠበቃ ኃጢአት እንደው ብናደርግ ራሱ አላደረገም ብሎ ስለሚከራከር ከሰማይም ጠበቃ አለን አይነት ነገር። ያ የክርስቶስ ጥብቅና በደሙ የሆነ የኃጢአት ማስተሰሪያ ነው። ምን ስናደርግ? ኃጢአታችንን ስንናዘዝ ከአንድ ጀምሮ ስለማይነበብ ነው። ባይዘው አንደኛ ዮሐንስ መልእክት ላይ ያለ ሐሳብ ነው። ምዕራፍ 1 ላይ ይጀምረዋል። ይህንን ሐሳብ ምን ብሎ ይጀምራል? ከ6 ጀምሮ ላንብበው። ከእርሱ ጋር ህብረት አለን ብንል በጨለማም ብንመላለስ እንዋሻለን፣ እውነትንም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። በጨለማ ከተመላለስክ በጨለማ የተመላለስክ ጌታ ኢየሱስ አረ እኔን በኔ እኮ እንደዚህ ያደርጋል፣ እንደዛ አይደለም። በብርሃን ብንመላለስ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። መቼ? ኃጢአት የለብንም ስንል አይደለም። 8 ላይ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ከኃጢአታችን ሊያድነን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ጌታ ኢየሱስ በእግዚአብሔር ሆነን ልክ ጨለማው ስንገባ ተመልሰን ኃጢአታችንን ስንናዘዝ ያድነናል። ከላይ ጀምሮ ከላይ ሲናገር የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ብሎ ነው የሚጀምረው። ምን ስናደርግ? ኃጢአታችንን መናዘዝ፣ መናገር ኃጢአታችንን ማለት ነው። ስለዚህ ምን እያለ ነው? ልጆቹ ኃጢአት እንዳታደርጉ ጽፍላችኋለሁ። ማንም ኃጢአትን ቢያደርግ ግን ከአብ ዘንድ ጠበቃ አለ፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው ይላል። አዎ የክርስቶስ ደም ምን ይሆንልናል? ክርስቶስ ጠበቃ ይሆንልናል። መቼ? ኃጢአታችንን ስንናዘዝ። ኃጢአት የለብንም ካለንማ እውነት በእኛ ውስጥ የለም። ኃጢአት አላደረግንም፣ ሐሰተኛ እናደርገዋለን። እግዚአብሔርን ነው ኢቭን ሐሰተኛ የምናደርገው። ስለዚህ ጠበቃ የሚለው ቃል ከዚህ አንጻር የተነገረ ነው እንጂ ኃጢአት እየሰራን ዝም ብለን እየኖርን ምናምን ቆይ በእኔ አምኗልና በቃ እንደዚህ የሚል አይደለም። ሁለተኛው ማብላት ማጠጣት የዘላለም ሕይወትን ያወርሳል እያለ መጽሐፍ ቅዱስ ይኸው ላበሉት ላጠጡት መንግስተ ሰማያት፣ ላላበሉት ላላጠጡት የሲኦል ወደ ገሃነም እሳት ከኔ ሂዱ ተባሉ። በማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ። ታዲያ ማብላት ማጠጣት አይደለም የሚለው የማን ትምህርት ነው? የእግዚአብሔር ትምህርት ይሄ ከሆነ የያዕቆብ መልእክት ምዕራፍ 2 ከቁጥር 24 ላይ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ኦብቪየስሊ መመስከርም አንድ ነገር ነው፣ ግን ደግሞ ይሄም የተካተተ ነው። በውስጡ ምን የተደረገ ነው? የተካተተ ነው። ማብላት ማጠጣት አንድ ሰው እስካለ ድረስ። ሌላው መስቀል ላይ ያለው ሰውዬ በጣም መስቀል ላይ መሰቃየቱ ሳያንስ ሁልጊዜ እንደተሰቃየ ነው። ሰውዬ ባይዘ ሁልጊዜ ብድግ እያደረገ ያሰቃየ። መስቀል ላይ ላለ ሰው እሱን ስብከት መስቀል ላይ ላለ ሰው ነው ምን ሰብከው። ሰው ሳይጣላ ተጣላ ብለህ ታረቅ ትለዋለህ እንዲ አትለው። ቆሮንቶስ ሲለያዩ ነው መጽሐፍ ቅዱስ እኮ የተላከላቸው። ለምን ትለያያላችሁ ተብሎ እኮ ነው አንደኛ ቆሮንቶስ የተላከው። አትለያዩ ተብሎ ተላከ። ስለዚህ በህብረት ያለን አንድን ክርስቲያን አትለያይ ትለዋለህ እንዲ አትለው። በመስቀል ላይ ያለ ሰው በመስቀል ላይ ባለ ሰው ዶክትሪን አይሰራም። ተጠመቅ ከኃጢአትህ ንጻ አላሉ ቅዱስ ጴጥሮስ። በመስቀል ላይ ላለ ሰው እንደዛ አይባልም፣ ወርዶ አይጠመቅም መቼስ። መልካም ስራም የሚባለው ለሚኖር ሰው ነው። ስለዚህ በክርስቶስ ኢየሱስ ካመንን በኋላ መልካም ስራን መስራት ለጽድቅ ነው። መጽሐፍ ቅዱስ እንደሚለው እንላለን። መጽሐፍ ቅዱስ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። አጸድቄ ከዛ በኋላ ደግሞ ስለጸደቅኩ ነው እንጂ ለመጽደቅ አይደለም። ስለጸደቅኩ ነው ያንን ጽድቅ ደግሞ ለመፈጸም ለመጽደቅ ይለኛል መጽሐፍ ቅዱስ። ስለዚህ መጽሐፍ ቅዱስ እንደሚለኝ ይላል ማብላት ማጠጣት ያጸድቃል፣ መንግስተ ሰማያት ያወርሳል አለኝ መጽሐፍ ቅዱስ።
መጽሐፍ ቅዱስ እኔ በሙሉ እቀበላለሁ እንደ ክርስቲያን እንደዛ ሙሉን ስለሚቀበል ማለት ነው። ሰው በክርስቶስ ሳያምን አይድንም። አዎ ሲያምን ይድናል። በምን ሲያምን? ይሄም የተጻፈው ሙሉን ሲያምን። ማብላት ማጠጣት አያድንም ካለ ሲጀመር አላመነም ክርስቶስን ይላል። ክርስቶስ ራሱ ባይዘው ክርስቶስ ነው የሚለው። ሰው በእምነት ብቻ ነው እንጂ በስራ አይድንም ካለ ያው መጽሐፍ ቅዱስን ይቃወማል። እንግዲያውስ የክርስቶስ አማኝ ሳይሆን የክርስቶስ ተቃዋሚ ነው ማለት ነው። ሰው ጥምቀት ለኃጢአት ስርየት አይሆንም ካለ ይኸው አላመነም ማለት ነው። አማኝ አይደለም እሱ። ስለዚህ ከዚህ አንጻር ቤተክርስቲያን ታስተምራለች። ማብላት ማጠጣት በክርስቶስ ላመነ ሰው ድህነት የሚጀመርና የሚጨረስ እንጂ የሚጀመር ብቻ ስላልሆነ ድህነታችንን እንፈጽማለን። ያን ደግሞ መጽሐፍ ቅዱስ ጽድቅ እንደሚለው ያጸድቃል፣ መልካም ስራ እናላለን። አመሰግናለሁ ቴዲ። ቴንክ ዩ